ዓለም ኳታርን ታውቃለች። ድንቅና እጅግ ውድ የሆኑ ስታዲየሞችን፣ ሰማይ ጠቀስ ህንፃዎችን፣ በቢሊዮኖች የሚቆጠሩ የተፈጥሮ የነዳጅ ሀብትና ግዙፍ ዓለም አቀፍ ኢንቨስትመንቶችን አይታለች። በዓለም ላይ እጅግ ታላላቅ የሚባሉ ዓለም አቀፍ ስፖርታዊና ፖለቲካዊ ዝግጅቶችን በታላቅ ድምቀት አስተናግዳለች። ከተሞቿ በሌሊት እንደ አልማዝ ያበራሉ። የኢኮኖሚ ከፍታዋም የዓለምን መሪዎችና ባለጸጋዎች ያነጋገረ ነው። ነገር ግን ከዚህ አንጸባራቂና ውብ ገጽታ በስተጀርባ ምን አለ? ኳታር ከዓለም ሕዝብ ዓይን የደበቀችው ትልቁ ሚስጥር ምንድን ነው? እጅግ አስደናቂ የሆነውን የሀብት ማማ ሲመለከቱ ከስር ያለውን መሰረት መጠርጠር ይጀምራሉ። ከዓይናችን ስር እየተደረጉ ያሉ ነገር ግን በዲፕሎማሲያዊ መረብ የተሸፈኑ እውነታዎች አሉ። ዛሬ በዚህ ቪዲዮ ከጀርባ ያሉትን አስደንጋጭ እውነታዎች፣ በሚስጥር የተያዙ የኃይል ስምምነቶችን፣ የተደበቁ የጂኦፖለቲካ አጀንዳዎችን እና የፋይናንስ እንቅስቃሴዎችን አንድ በአንድ እንፈትሻለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኳታር በታሪክ እጅግ በአጭር ጊዜ ውስጥ ከበረሃና ከአሳ ማጥመድ ስራ ወደ ዓለም እጅግ የበለጸጉና ከፍተኛ ገቢ ካላቸው ሀገራት አንዷ መሆን የቻለች ሀገር ናት። ከበርካታ አስርተ ዓመታት በፊት አንጻራዊ ደህንነት ከነበረባቸው የአካባቢ ማህበረሰቦች ተነስታ ዛሬ በነፍስ ወከፍ ገቢዋ የዓለምን ከፍተኛውን ሰንጠረዥ ትይዛለች። ነገር ግን ይህ ሁሉ ሀብት ከየት መጣ? እንዴትስ በአጭር ጊዜ ውስጥ ሊገኝ ቻለ? መልሱ ቀላልና ግልጽ ነው። ፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ። ኳታር በዓለም ላይ ካሉት ግዙፍ የጋዝ ማጠራቀሚያዎች ባለቤት ነች። በተለይም ከኢራን ጋር በባህር ውስጥ የሚጋራውና ሰሜናዊው መስክ ኖርዝ ፊልድ በመባል የሚታወቀው ግዙፍ የጋዝ ማጠራቀሚያ ለሀገሪቱ የኢኮኖሚ ማዕበል ዋና መነሻ ነው። ሆኖም ጥያቄው ያለው እዚህ ላይ አይደለም። ጥያቄው ያለው ይህ ሁሉ ግዙፍ ገንዘብ የት እየሄደ ነው የሚለው ላይ ነው። በርካታ ዓለም አቀፍ የምርመራ ጋዜጠኞችና የኢኮኖሚ ተንታኞች እንደሚሉት ሀገሪቱ ከምታስገባው ግዙፍ የገንዘብ መጠን አንጻር የሀገሪቱ ተወላጅ ብዛት እጅግ አነስተኛ ነው። ስለዚህ ከጋዝ ሽያጭ የሚገኘው ግዙፍ ትርፍ በየት አቅጣጫ እየፈሰሰ ነው የሚለው ለብዙዎች እንቆቅልሽ ሆኗል። መንግስት ይፋ ከሚያደርገው መረጃ ባሻገር ከትዕይንቱ ጀርባ የሚደረጉ የፋይናንስ እንቅስቃሴዎች በጥብቅ ሚስጥር የተያዙ ናቸው። ኳታር የሀብት ምንጮቿ እና የፋይናንስ አስተዳደሯን በተመለከተ ሙሉ ግልጽነት እንደሌላት የምርመራ ተቋማት በየጊዜው ያመለክታሉ። ገንዘቡ የትኞቹ ዓለም አቀፍ ሀገራት ላይ እየሰፈረ ነው? የትኞቹስ ግዙፍ ኩባንያዎች በስተጀርባ ሆና እየገዛች ነው? የሚሉ ጥያቄዎች ዓለምን ትኩረት ስበው ቆይተዋል። ሀገሪቱ በዓለም አቀፍ ደረጃ የምታደርጋቸው ግዙፍ ኢንቨስትመንቶች ከታዋቂ የስፖርት ክለቦች እስከ ውድ የሪል ስቴት ንብረቶችና ዓለም አቀፍ ባንኮች ድርሻ ድረስ የዚህ ሁሉ ገንዘብ ትክክለኛ ምንጭና አስተዳደር ግን ከቀላል እይታ እየተሰወረ ነው። ሀብቷን ለአደጋ በማያጋልጥ መልኩ በውጭ ሀገራት ለማስረጽ የምታደርገው ጥንቃቄ የራሱ ትልቅ የምርመራ መነሻ ነው። ወደ ጂኦፖለቲካው ጎን ስንመጣ ደግሞ ጉዳዩ እጅግ የተወሳሰበና አስደንጋጭ ገጽታ ይይዛል። ኳታር መጠናቸውና የህዝብ ብዛቷ በጣም ትንሽ ቢሆንም በዓለም ፖለቲካ ውስጥ ግን ከሀገሯ ስፋት በላይ እጅግ ግዙፍ ሚና ትጫወታለች። ለምን? እንዴትስ ይህን ያህል ተጽዕኖ መፍጠር ቻለች? ኳታር በአንድ በኩል ከምዕራባውያን በተለይም ከአሜሪካ ጋር ጠንካራ ወታደራዊና የንግድ ግንኙነት አላት። በሀገሪቱ በመካከለኛው ምስራቅ ትልቁ እና እጅግ ስትራቴጂካዊ የሆኑ የአሜሪካ ወታደራዊ ሰፈር ይገኛል። ይህ መሰረት አሜሪካ በአካባቢው ያላትን የሰራዊትና የአየር ኃይል ክንፍ እንድታስተዳድር ያስችላታል። ለአሜሪካም ሆነ ለምዕራባውያን ኳታር በቀጠናው ውስጥ የስትራቴጂ አጋራቸው ናት። ነገር ግን በሌላ በኩል ደግሞ ምዕራባውያን አሸባሪ፣ አክራሪ ወይም ተቃዋሚ ብለው ከሚለዩዋቸው አካላት እንዲሁም ከአሜሪካ ተቀናቃኝ ሀገራት ጋር የንግድ፣ የዲፕሎማሲና የምርኮኛ ልውውጥ ድርድር ስታደርግ ይታያል። ኳታር ሁልጊዜም እንደ ዲፕሎማሲያዊ ድልድይ ሆና ታገለግላለች። ይህም ማለት ከአንድ ወገን ጋር ጠንካራ የጸጥታ ስምምነት እያላት፣ በሌላ በኩል ደግሞ የምዕራባውያን ተቀናቃኞችና ታጣቂዎች ድምጽ የምትሰማበት፣ መፍትሄ የምትፈልግበት ብቸኛ መድረክ ትፈጥራለች። ይህ ማለት ምን ማለት ነው? ኳታር ለሁለቱም ተፋላሚ ወገኖች አስታራቂ ወይም መሀል ሰፋሪ በመሆን ሚና ትጫወታለች። ነገር ግን በዚህ ውስጥ የራሷ የሆኑ የተሰወሩ የጂኦፖለቲካ ግቦች አሏት። ብዙ ተንታኞች እንደሚናገሩት ሀገሪቱ በአካባቢው ላይ ያላት ተጽዕኖ የማስፋፋት እና የራሷን ሉዓላዊ ደህንነት የማረጋገጥ ትልቅ ስትራቴጂ አላት። ይህም ለብዙዎች ግልጽ የማይሆኑ ስብስብ ስልት ነው።
ሀገሪቱ ከክልሉ አጎራባች ሀገራት እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ እና ግብጽ ጋር የነበራት ከባድ የዲፕሎማሲ ውጥረትና እገዳዎች ከጀርባ ትልቅ የኃይልና የፖለቲካ ትግል እንዳለ በግልጽ ያሳያሉ። በተጨማሪም ኳታር ዓለም አቀፍ ሚዲያን እንደ ኃይለኛ መሳሪያ ለምሳሌ አልጀዚራ ኔትወርክ በመጠቀም በአካባቢው ያሉ አገዛዞችንና ፖሊሲዎችን ስትፈታተንና የራሷን የውጭ ጉዳይ ፖሊሲ ስትፈጽም ቆይታለች። ይህም ሆን ተብሎ ከቀላል ሕዝብ እይታ የሚሰወር ትልቅ የፖለቲካ ጨዋታ ነው። የምዕራብ ሀገራት በኳታር ላይ ያላቸው ጥገኝነት ከፍተኛ በመሆኑ ሀገሪቱ የምትፈልገውን የውጭ ጉዳይ ፖሊሲ ያለ ስጋት እንድታራምድ አስችሏታል። የዓለም ዋንጫ በኳታር መካሄዱና ታሪካዊ ድምቀት ማግኘቱ ይታወሳል። በዚያ ወቅት ዓለም አቀፍ መገናኛ ብዙሃን የትኩረት ማዕከል ያደረጉት በውጭ ሀገር ሰራተኞች የስራ ሁኔታ ላይ ነበር። ኳታር ግዙፍ ስታዲየሞችን፣ ዘመናዊ መንገዶችን፣ ሆቴሎችንና ሰማይ ጠቀስ ግንባታዎችን ለማጠናቀቅ ከደቡብ እስያ፣ ህንድ፣ ፓኪስታን፣ ባንግላዴሽ፣ ኔፓል እና ከአፍሪካ ሀገራት ያስገባችው ሰራተኞች ቁጥር እጅግ ግዙፍ ነው። ሆኖም ከትዕይንት ጀርባ የተፈጸሙ ስደተኞች መብት ጥሰቶች፣ አሰቃቂና ከባድ የስራ ሁኔታዎች እንዲሁም የደህንነት ችግሮች ከሰፊው ዓለም አቀፍ ሕዝብ እይታ ተሸሽገው ቆይተዋል የሚሉ ድምጾች በርካታ ናቸው። መንግስት የህግ ማሻሻያዎችን አድርጌያለሁ፣ ታሪካዊው ካፍላ የተባለውን የሰራተኛ ማሰሪያና ስፖንሰርሺፕ ስርዓት አስተካክያለሁ ቢልም በስተጀርባ ያሉት እውነታዎችና የስራ ሁኔታዎች አሁንም ጥያቄ የሚፈጥሩበት ጊዜ አለ። የሀብቱ አንጸባራቂ ብርሃን ያንን የጨለመውን የሰብአዊና ማህበራዊ ገጽታ እንዲያበቃ አድርጎታል ወይ የሚለው ጥያቄ እስካሁን ሙሉ ምላሽ አላገኘም። ዜጎችና በሀገሪቱ ውስጥ የሚኖሩት ተወላጆች ከሚደሰቱበት የቅንጦት ህይወትና ከፍተኛ የመንግስት ድጋፍ አንጻር የውጭ ሰራተኞች የሚኖሩበት ልዩነትና የማህበራዊ ክፍፍሉ ከውጭ ከሚታየው ገጽታ ፈጽሞ የተለየ ነው። ይህ ማህበራዊ እውነታ ሆን ተብሎ በኢኮኖሚያዊ አንጸባራቂነት እንዲወጣ መደረጉ ራሱ ትልቅ የምርመራ ጥያቄ ሆኖ ቀጥሏል። ዛሬ በአጭሩ እንዳልኳችሁ ኳታር ከምታሳየን ውብና አንጸባራቂ ገጽታ ባሻገር ከትዕይንት ጀርባ እጅግ ውስብስብ የሆኑ የኢኮኖሚ፣ የፖለቲካና የማህበራዊ ምስጢሮች አሏት። ሀገሪቱ በትንሽ መሬት ላይ ሆና ዓለምን በገንዘብ፣ በጋዝ እና በዲፕሎማሲ የማሽከርከር አቅም አላት። ነገር ግን ይህ ሁሉ ስልጣንና የት ያደርሳታል? የእናንተስ ሀሳብ ምንድነው? ኳታር በርግ ከዓለም የደበቀችው ትልቅ ሚስጥር አለ ብለው ያስባሉ? ሀሳባችሁን ከዚህ ቪዲዮ በታች ባለው የኮሜንት መስጫ ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ አይርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።